ባቸው ብሎ የሚያስብ ሰው ነው። ያ ጥሩ ነገር ነው። ግን ከዛ በዘለለ ደግሞ ይሁን የሚያደርጋቸው ነገሮች አንዳንዴ ደስ አይልም። ከዳኒ ጋር የፈለገውን ነገር ቢያደርግ እኛ አይመለከተንም። ምክንያቱም ሁለቱም ጋር ያለው ነገር ትክክለኛ ነገር ስላልሆነ። ከዛ በመቀጠል ደግሞ እዚህ ጋር እንደሚያሳየው ከሆነ ይሳቅ የሚባል ልጅ ያው ማለት የተማረ እንደሆነ ያስታውቃል። ማለት ከንግግሩ መረዳት እንችላለን። ሰዎችን ማለት ለማውራት ያለው ነገር ብቻ ደስ የሚል ነገር አለው። ጥሩ ነው፣ ደስ ይላል እኮ። ግን ከዛ በዘለለ ደግሞ ለነገራችሁ የምፈልገው ነገር አንዴ ይሄን ቪዲዮ ይሉኝና በደንብ ሀሳብ ሰጥበታል። ለምን ነው የምታመሰግነኝ? እሷን ባንተ ሰበቡ ባንተ ምክንያት ነው እሷን ያገኘሁት። ገባህ? ያገኘሁት ስማ፣ ካሁን በኋላ ሰማኸኝ? ካሁን በኋላ ህይወቴ ናት። ተረዳኸኝ አይደለ ዳኒ? ከዚህ በኋላ ማለት ነው 10 ጓደኛዬ ስለሆንኩ ምናምን ብዬ አልደጋግምልህም። ላስጠነቅቅህ እፈልጋለሁ። አንተም ያኛውም ጓደኛህም ማለት ነው ሌላ ሙዱስ የምትገቡ ከሆነ በምትፈልጉበት እኔ ማለት ይሳቅ ምንም አይገርመኝም። ምክንያቱም ይሳቅ ለምን እንደመጣ ሁላችንም እናውቃለን። እሱንም ማስረጃውን ማቀርብላችኋል። ግን ከዛ ደግሞ ዳኒ እንዴት ነው የሚተውነው? ግን እንዴት ነው የሚያስመስለው እንዴ? እኔ የምር አይወላችሁ። አሁን ሩታ አሁን ያወቀች እኮ ነው፣ ጥሩ ነው። ግን አሁን በደንብ ማወቅ አለባት። ምክንያቱም አክተሮች መውጣት አለባቸው፣ ተዋናዮች መውጣት አለባቸው። ከነ አብርሽና ከሩታ ህይወት ማንና ማን መውጣት አለባቸው? ዳኒ፣ ጽጌ እና ሜሪ የሚባሉ ሰዎች ተዋናይ ናቸው። በቃ በእነ ሩታ ትዳር ላይ ተውኔት እያደረጉ ትዳራቸውን እያፈረሱ ነው ያሉት። አሁን እዚህ ጋር ዳኒ እያደረገው ያለው ነገር ምንድነው? በቃ ለሩታ ተቆርቋሪ፣ ለሩታ እንደሚቆረቆር እንደዛ ነው እያስመሰለ ያለው። ምንም ለሩታ እየተቆረቆረ አይደለም። ቢገባው እሱ ሩታ ያደረገችው ነገር ምንድነው ብሎ ጥያቄ ማንሳት ነበረበት። እኔ አሁን ከትናንት ነው ከተረዳሁት ቪዲዮ እሱ እያስመሰለ ነው። ከዛ በመቀጠል ወደ ቪዲዮ እንመለስበታለን። ግን እስካሁን ስላጓጓችሁ ልደውልና እኔ ማስረጃ ስላለ ነው ቤተሰቦች። ምክንያቱም የራይድ ሹፌር ነው እና ስለ ሩታ እውነታ ያውቃል። እንግዲህ ሩታ አብዛኞቻችሁ ታውቃላችሁ ከአብርሽ ጋር ከተኮራረፈች ወይም ከጣለች በኋላ ያው በአብርሽ መኪና መቼም አትሄድም። እንግዲህ በራሷ ማለት ያው አብርሽ መኪናውን አልሰጥም ወይም ደግሞ በአብርሽ መኪና የማትሄድበት ምክንያት ምን እንደሆነ ሁላችንም እናውቃለን። ሴት ልጅ እንዴት ጠንካራ መሆን እንዳለባት ለማሳየት ነው ይመስለኛል። እና በራይድ ስትር ነው ይሄ ነገር የተሰማና እስኪ እንስማ። የራይድ ሹፌሩ ነው የሰማትኝ ምን ስታወራ እንደነበረ። ሄሎ ሄሎ፣ ጤና ይስጥልኝ። ሰላም ነው አባት። ዮሴፍ ነበር ስልኬን የሰጠኝ። ያው ስለ ሩታ የሰማው ነገር እንዳለ አውርቶኝ ነበርና እኔ እንዲሁ ስለሚከታተላቸው የሩታ ነገር ስለሚያስጨንቀኝ ሰሞኑን እየተፈጠረ ያለው ምንድን ነው ብዬ ነበር። አዎ እኔ ማለት የነሱ ሳይሆን ተከታይ ማለት የነሱ ቪዲዮ አያለው ሁሌና በጣም ነው የምጨነቀው። እኔ ሩታን በጣም ማለት ስለምወዳቸው አብርሽንም እንደዛው እና እየተፈጠረ ያለው ነገር በቃ በጣም ግራ ስላጋባኝ እና እንዲሁ ጓደኛዬ ነው ዮሴፍ የሚባለው እና ያንተን ስልክ ሲሰጠኝ በቃ ምንድነው ምናምን ነገር አልኩት። እስኪ ጠይቀው እንደዚህ ብሎ ባለፈው እያወራ እየሰማሁት ነበር አለኝ። እና እስኪ ምንድነው የምታውቀው ነገር? እሺ ኦኬ እሺ ኦኬ በጣም ማለት ብዙ ስልክ ምናምን ታወራለች አንዳንድ ከምታወራው ማለት ነው። እሺ አብርሽ አሁን ፈተና ተፈትኖ ማለት ፈተናውን ካለፈ ወደ ካናዳ ምናምን እንደሚሄድ ማለት ነው። ኦኬ ማን ፈተናውን ካላለፈ ወደ ካናዳ መሄዱን እሷ እንደምትቀርም እንደዛ ነው ስቶሪ የሰማሁት። እና ልጅም አለ ይሳቅ የሚባል ማለት ነው። ኦኬ አሁን አብርሽን እየፈተነችው ነው እያልከኝ ያለው? ያው አብርሽን ማለት አብርሽ ፈተና ካላለፈ ነው ያልኩህ። ኦኬ አብርሽ ካላለፈ ስለሚለያዩ ወደ ካናዳ ትሄዳለች ማለት ነው? ስለሚለያዩ ወደ ካናዳ እንደምትሄድ ነው እሷ የምታወራው።
እና ሌላ ኢሳቅ የሚባል ልጅ አለ። እሱም ከእሱ ጋር ያው ምንም አይነት ግንኙነት እንደሌላት እና ያው ሶሻል ሚዲያ ላይ ምናምን እንደሚያወራት ያው እሱን ለመተባበር ምናምን እሱ ለማገዝ ነው እሱ ጋር የምታወራው ምናምን አንዳንድ ነገሮችን ማለት ነው በስራ በተለያየ ነገር እንጂ ምንም አይነት ግንኙነት የላትም ከኢሳቅ ጋር። እኔ ከምታወራው ነው። ከማን ጋር ነው የምታወራው? ይሄን ነገር ያው የምታወራው በብዛት ከቴስተሯ ጋር ምናምን ነው የምታወራው። ከአብርሽ ጋር ያው እንደነገርኩ ነው። እሱ ፈተናውን ካለፈ ወደ ካናዳ ምናምን ሄዳል። በጣም ይገርም ነው። አንተ ቪዲዮአቸውን ታያለህ እንዴ? ቪዲዮአቸውን በደንብ ያለው እና ማለት በሰዓቱ ከዛውጪ ኔክቲክ አደረጋቸዋል። ስትፈልግም ትደውላለች ከኔ ጋር ወደ ሌላ ቦታ ምናምን እንሄድበት ካለ እኔ ተመላክተናስቶ እኔ ነው የምትጠቀመው ማለት ነው። አይ በጣም ደስ ይላል። አሁን እኔ ስለነሱ በጣም ነበር የምጨነቀው፣ ምክንያቱም ሁለቱ ለብዙ ሰዎች አሪያ የሚሆኑ ልጆች ናቸውና በጣም ነበር የሚያስጨንቀኝ። አሁን ደግሞ በመሀል መጥቶ ኢሳቅ ጋር ግንኙነት እንዳላቸው ኢሳቅ ወደፊት ህይወት ማለት አዲስ ህይወት እንደጀመረች ምናምን ስናገር በጣም ነበር የደነገጥኩትና ከዛ አንፃር እና በቃ እየተፈጠረ ያለው ነገር ምንድነው የሚለው ግራ ስላጋባኝ ነው። አመሰግናለሁ ወንድሜ። እሺ መልካም ምሽት። እሺ እንግዲህ ቤተሰቦቻችን እንደሰማችሁት ነው። እኔ ማለት ከእህቷ ጋር ካወራች ስለዚህ ነገር ማን ያውቃል ማለት ነው። እህቷን ታውቃታላችሁ ብዬ አስባለሁ። ብቻ እኔ እንጃ እንትን አልክ ደስ አለኝ የምር ማለት ይሄ ለፈተና እኔ በእርግጥ ለፈተና እንደሆነ ይሄን ነገር አውቃለሁ። ለምን ከመደወሌ በፊት ዮሴፍ የሚባል ጓደኛ አዲስ አበባ ላይ ነግሬያችኋለሁና እንደዚህ ነው የሆነ እኔ የማውቀው የራይድ ሹፌር አለ እና እንደዚህ ብሎ ሲያወራ ሰምቼዋለሁ። በነገራችን ላይ አብርሽና ሩታ በጣም መነጋገሪያ ስለሆኑ እንዲሁ ሁሉም ሰው ስለሚከታተላቸው እና እንዳጋጣሚ ነው ስለነሱ ልጆች እያወራን አይ እነሱ እኮ እንደዚህ ናቸው ይሄ ፈተና ነው ብሎ ነገርን ምናምን ነገር አለኝ። ኦኬ ካልደበረ ስልኩን ስጠኝና እኔ ደውዬ ልጠይቀው አልኩትና ስልኩን ሰጠኝ ማለት ነውና ያው እንደሰማችሁት ነው። በጣም ደስ የሚል ነገር ነው። ሁላችንም ሩታ ባለየ ሩታ መጥፎ ሰው ወይም ደግሞ ሩታ ማትሆን ሰው አይደለችም። ሩታ ማለት በጣም ጀግና፣ በጣም ታታሪ፣ በጣም አስተዋይ ጎበዝ የሆነች ልጅ ናትኝና የምሬን ነው። እኔ እናንተ አሁን የሆነ ሰዓት ላይ ለምንድን ነው ሩታን የምትቻት ባላችሁ መሰረት ሩታን የምትችበት ምክንያትና ሩታ ላይ እንደዚህ ማለት መስመር የማደርግበት ምክንያት ለምንድን ነው? ሩታ ከዳኒና ከሜሪ ህይወት ወይም ደግሞ ከነሱ ልጆች መራቅ እንዳለባት ሁሌ ተደጋግሜ ስለምናገር እሷ ግን እነሱ የሚሏትን ስለምሰማ ነው። ከዛ በመቀጠል ሩታ ማለት በጣም ጀግና ሴት እንደሆነች ደጋግሜ ልነግራችሁ ፈልጋለሁ። ምክንያቱም አሁን እያደረገች ያለችው ምናልባት ይሄን ቪዲዮ አብርሽ ጋር ይደርሳ እኔ እንጃ ከአብርሽ ጋር አይደርስም ብዬ አስባለሁ። ለምን እንኳን ይሄንን ቪዲዮ ገብቶ ለማየት በዚህ ሰዓት ራሱ ተጨናንቆ ያለበት ታይም ነውና አብርሽ ይሄን ቪዲዮ ስለማያየው ኖርማል ነው ብዬ አስባለሁ። ለምን ይሄ አሁን የራይድ ሹፌሩ የተናገረው ነገር ደስ አይልም። ምክንያቱም የሩታ ሀሳብ ሊበላሽ ይችላል። ይሄን ቪዲዮ በመልቀቄ የሩታ ፋሚሊና ሩታም ምናልባት ይሄን ቪዲዮ ከደረሰች በጣም ይቅርታ። እኔ ግን እንደ አንድ ኦዲየንስ በጣም ስለምወዳችሁ በጣም ስለማከብራችሁ ከናንተ እኔ ብዙ የተማርኩት ነገር አለ። የእውነት ስነግራችሁ እኔ ዩቲዩብ ከመጀመራችሁ በፊት እነሱን እንከታተላችሁ ነበርና ለምን ማለት ሌሎችም አሉ ሃይሚና ብሩኬም አሉ ሌሎችም ልጆች አሉና ለምን እኛም እኮ ፍቅረኛ ማለት እንደምታዩት እንግዲህ ፎቶ ላይ መሲ ማታቋት መሲ ትባላለችና ፍቅረኛ ናት እና ለምን እኛስ ፍቅራችንን ወደ ሚዲያ ወጥተን ሰውን የሚያስተምር ማለት ያስተምራል ብለን የምናስበውን ነገር ለምን አንሰራም ብለን ከመሲ ጋር ወጥተናል። እና ምን ልላችሁ ፈልጌ ነው እነሱ ለብዙ ልጆች አርአያ የሚሆኑ ናቸው። እነሱም ባላይ ለምሳሌ ዩቲዩብ ላይ አልመጣም ነበረ። ልክ እንደኔ ደግሞ ብዙ አሉ እነሱ የሚከተሏቸው። ከዛ በዘለ ደግሞ በአጋጣሚ ምናልባት ከገጠር ሊሆን ይችላል ወደ ስራ ወደ ውጭ ሀገር የወጡ ብዙ ነገር ብዙ ፈተና ብዙ ችግሮችን ያላሳለፉ ልጆች ሊኖሩ ይችላሉ ሳይሆን ይኖራሉ በእርግጠኝነት ማለት ነው። ነገር ግን የነሱን ቪዲዮ ሲያዩ የነሱን ችግር ሲያዩ ደስታቸውን ሲያዩ በህይወት ምን አይነት ፈተና ምናልባት እኮ አንዳንዴ ዝም ብለን ከገጠር ወጥተን ከተማ ሲንገባ የተደላደለ ህይወት እኮ ያጋጥመንም አይደል እንዴ?
ከእናት ከአባት ቤት እንኳን ብንሆን ስራ እንሰራለን። ወደ ውጭ ስትወጡ ደግሞ ስራ ነው ሁሌም። ስለዚህ ችግር ሲያጋጥማቸው እንዳያማረሩ በእኔ ብቻ ነው ብለው እንዳያስቡ እዚሁ በናብሽና በነሩታም መማር እንዳለባቸው አስባለሁ። ይማራሉ። ከዛ አንጻር አብርሽና ሩታ መለየት የለባቸውም ብዬ ስለማስብ ነው። ቤተሰቦች እንግዲህ ደጋግሜ ልነግራችሁ የምፈልገው ነገር ሜሪና ዳኒ ተዋናይ እንደሆኑ ማወቅ አለባችሁ ሁላችሁም። ከዛ በመቀጠል ደግሞ ኮሜንት ላይ ምትሰድቧት አላችሁ ሩታ። እንዴ ሩታ ምን ታርጋችሁ እንዴ? ሩታ እኮ ያደረገችው ትክክል እኮ ናት። አብርሽ ካደረገው እኮ ሩታ ያደረገችው ምንም አይደለም እንዴ። አብርሽ እንዴት ነው ሲያደርግ ነበር እንዴ? ፎቶዋን እያወረደ እንዴ። አብርሽ ካደረገው እኮ ሩታ ያደረገችው ነገር ምንም ማለት አይደለም ቤተሰቦች። ምክንያቱም የምርን ደግሜ ልንገራችሁ፣ ፎቶዋን አስቡት እስኪ። ፎቶዋን ማውረድ ማለት የግሩፕ ፍቅረኛው መጣ ፎቶዋን ማውረድ ማለት በጣም በጣም የሚያሳዝን ነውና፣ ግን ሩታ ጀግና ናት። ወዲያውኑ መጣ ፎቶዋን መልሳለች ማለት ነውና ለማንኛውም ውድና የተከበራችሁ ቤተሰቦች ሩታ እያደረገች ያለችው ነገር ትክክል ነው። ሲቀጥል ደግሞ የሩታን ሀሳቧን መጨረሻ ሳታዩ እባካችሁ ኮሜንት አትጻፉ። እሷ በጣም በጣም ጎበዝ ልጅ ናት። ይሄን ደግሜ ልንገራችሁ አሁንም ቢሆን ማለት ነውና አብርሽ ይሄን ነገር በማየቱ ወይም ደግሞ ይሄን ችግር በማየቱ ጥሩ ነው። ለሌሎችም ሰው ማስተማሪያ ይሆናል። አንዳንዴ በዛ ሰው ቦታ በሆኑ ብላችሁ ማሰብ አለባችሁ። ያን ሰው ልትጎዱ ወይም ያን ሰው ደግሞ እስኪ እንደዚህ ላድርጉ ብላችሁ ታስቡ በዛ ሰው ቦታ በሆኑስ ብላችሁ ማሰብ አለባችሁ። ለማንኛውም ውድና የተከበራችሁ ቤተሰቦች ሰላም አላልኳችሁም መሰለኝ። ሰላማችሁ ይብዛልኝ። በሀገር ውስጥም በሀገር ውጭም ያላችሁ እንዴት ናችሁ? እኔ ደህና ነኝ እግዚአብሔር ይመስገን። ሰሞኑን እንግዲህ ያው በውስጥ መስመር ብላችሁኛል፣ ቅድም መልሻለሁ፣ ግን ደግሞ በደንብ ሳብራራላችሁ ያው የጠፋንበት ምክንያት ያው ድራማ እየሰራን ነው፣ እናንተን ያስተምራል ብለን ያሰብነው ያው ቪዲዮአችን ከመልቀቃችን በፊት ግን ሁላችሁም በምታውቁት 30 ሺህ በገባንበት ቻናል ምን ልለቅላችሁ ይሆናል። ፎቶም ሊሆን ይችላል፣ ትንሽዬ ቪዲዮ ሊሆን ይችላል። እናንተ በጉጉት እንድትጠብቁት ማለት ነውና እስካሁን ተቀርጾ ኤዲቲንግ ላይ እንደሆነ ታውቃላችሁና አንዳንድ ፓርቶች አሉ የቀሩ፣ እነሱን ኤዲት እያደረግን ወይም ደግሞ እየቀረጽን ስለሆነ ነውና እንግዲህ ያው ከተናገርን አዘግይተናል፣ ይቅርታ ይደረግልን ቤተሰቦች። እና ከዛ በዘለለ ደግሞ በዛኛው ቻናል ደግሞ ለምንድነው ከመሲ ጋር የጠፋችሁ ያላችሁም አላችሁ። እንዳልኳችሁ እንግዲህ ዋና ተዋናይ ማናት የሚለውን ደግሞ እንግዲህ ያው እዚህ ጋር ባልናገር ደስ ይለኛል። ያው ድራማው መሲ ስላለችበት ነውና በጣም አሳዛኝና አስደናቂ አስገራሚ አስተማሪ የሆነ ድራማ ነው ይዘንላችሁ እየመጣን ያለን። በቅርቡ ይጠብቁን። አዲስ ከሆናችሁ ደግሞ ቻናላችን ሰብስክራይብ እያደረጋችሁ ከዛ በመቀጠል ነግራችሁ የምፈልገው ነገር ከሀገር ውጭም ያላችሁ ሙስሊም እህት ወንድሞቼ መልካም የጾም ዘመን ይሁንላችሁ። ወዳችኋለሁ።